ሰላም 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 ቤተሰብ እንዴት ናችሁ? ሰላም ናችሁ? ዛሬ ማሳያችሁ ሰርቼ የደም ብዛት ላለበት እንደገና ደግሞ የስኳር የተለያየ ነገር ላለበት ሰው ሰርቼ ማሳያችሁን ተመልከቱት እያልኩ ነው። ይሄ ደግሞ ዝም ብሎ በርበሬ ምንም ነገር የሌለው በርበሬ ነው። ይሄ ደግሞ ሽንኩርት ነው። ይሄ ቃሪያ ነው እንደምታውቁት ማለት ነው። እና እንደዚህ ገርደፍ ገርደፍ አድርጋችሁ ተጠቀሙት። እና እንደዚህ እኔ 5 ደቂቃ የሚሆን እንደዚህ ዘፍዘፍ የሆነ የቆየው ይሄ እንደዚህ አገናኝቼ ማለት ነው። እና እናንተም ሰርታችሁ እንደዚህ አድርጋችሁ ተጠቀሙት። እና ሰብስክራይብ ማድረጉን ደግሞ እንዳትረሱ ብዬ እላለሁ። እናንተ ሰብስክራይብ ስታደርጉ ለሌላው ሰው ሁላ ይደርሳል ብዬ እላለሁ። እና ወደ ቤተሰቦቼ ይሄን ይመስላል እኔ የምጠቀመው ነገር። በጣም ነው የሚያወርድ፣ ለሳምንት በጣም ያወርዳል። ይሄን በተከታታይ ከተጠቀሙት ማለት ነው። እና ይሄው ይሄንን እንቁላል ጨመርኩኝ እንደዚህ በጥብጬ። ጭራጫ የለውም ምን የለውም፣ በጣም ጥሩ ምግብ ነው። ሽንኩርቱን ደግሞ አታደቁትኝ። ዛሬ ቢበላም ባይበላም የደም ብዛት በጣም አስቸጋሪ ነውና እንደዚህ ያረጋችሁ ተጠቀሙት። በተከታታይ ሳምንት ጠዋትም ምሽትም አረጋችሁ እንደዚህ ተጠቀሙት እና ያወርዳል። ግን 10 ደቂቃ ግና ሽንኩርቱንና ቃሪያውን እና በርበሬውን አረጋችሁ 10 ደቂቃ ዘፍዝፋችሁ እንትን ቆዩ። እንደዚህ ማለት ነው። እና ቡና ደግሞ ማለት ነው 1 ፍንጃል ነው 3-4 ፍንጃል አትጠጡበት። ለምን ቡና በጣም ያበዛል ከምንም በላይ ማለት ነው። እና አሁን ጠዋት ላይ ከ155 ወይም 160 ከሆነ አዛ ከቀኑ ላይ 3 ቁጥር ይጨምራል። እና ቡና አትጠጡ ብዬ እላለሁ። ቡና ይጨምራል። ቡናም እያፈላሁ ነው። ይሄውላችሁ እዩት። እንዲያረጋችሁ በደንብ አርጋችሁ ፈራራ አርጋችሁ ከልቦ ማብሰል ነው ያለባችሁ ማለት ነው። ይህ በጣም ለደም ግፊት በጣም እኔ በጣም ለውጥ አይቼበታለሁ። ያቺው ሽንኩርቱና ቃሪያው በትክክል ነው የሆነው እና አታድቁት ሽንኩርቱን። ያቺው እና ደግሞ ጸጉራችሁ ለሚበጣጠስባችሁ፣ ለሚቆራረጥባችሁ፣ ለሚነቀልባችሁ ደግሞ ይሄው ጸጉራችሁ ለሚነቃቀልባችሁ፣ ለሚበጣጠስባችሁ እኔ ይሄንን ስቃቅቤ ነው። ይሄ እንደምታዩት ስቃቅቤ ነው። ይሄ ደግሞ ይሄን ሽንኩርት ነው። ይሄን ስቃቅቤ ነው። ይሄ አብሽ ነው እንደምታዩት ማለት ነው። እና ለጸጉር በጣም አሪፍ ነው። እንደዚህ አጥቤ እዚህ ጋር ያደረኩት ለብ እንዲል ነው። እና በደንብ ይሄንም ተጠቀሙት ብዬ እላለሁኝ። እና ሰብስክራይብ የሚለውን ነገር እንዳትረሱ ለሁሉ ቤተሰብ እንዲደርስ ማለት ነው።
እንደዚህ በደንብ አድርጋቸው አብስሉትኝ።